እቺ ፊልተራ ምን እንደምትልስ እንስማት። ሰላም የኔ ሾካኮች እንዴት ናችሁ? መቼስ እኔ ያየሁትን አላልፍም። እኔ የምላችሁ አሁን እዚህ በሶሻል ሚዲያ የምትዘዋወር የጥቁር ቆንጆ ህፃን ልጅ 14 ዓመት ልጅ አለች። እሺ የኛ ሀገር ወንዶች የትኛውን እህል በልታችሁ ነው እንደፈላባችሁ? እንዴት ነው እንደዚህ እንደ ተቀበዘበዘ ፍየል ፍልት እንዲቀምስ ቁልት ያረጋችሁ? እንዴ የ39 ዓመት ጉምል ጎረምሳል በለው ወጠምሻ ተነስቶ ለአንድ ጻሌ ቲሸርት ያሰራል። ኮሜንት ላይ የሚጽፉት አሰቃቂ ነገር እችናውን ባገኛ ባገባት ነው ስታስጠሉ ቆሻሾ። መጀመሪያ ሰው ልጅ ቆሻሻ ይባላል። ሲቀጥል አንቺ without filter without makeup without human hair ውጪ ለ5 ሰከንድ ቪዲዮ ስለልኝ ከዛ አደንቅሻለሁ። ያንቺ 10 ቪዲዮ ቁጭ ብዬ ሰራልሻለሁ። እኔ ፐርሰናሊ ለዚህኛ ቆንጆ ልጅ ቪዲዮ ሰራሁት ኦር ቲሸርቱም ያሰራሁት ቲሸርቱም ማንበብ ትችላለሽ። ብላክ ዳይመንድ ይላል ኢትዮጵያን ጎልድ ይላል እንጂ ሌላ ምንም የሚል ነገር የለም። አንቺን ማስረዳት አልተጠበቀብኝም፣ ግን ከሰማሽ ደንቆሮ ነሽ። ግን ለሷ ቪዲዮ የሰራሁት እቺ ልጅ ከክፍለ ሀገር ነች፣ ገጠር ነች። እቺ አሁን በዚች ሰዓት ቫይራል ካልወጣች የኛ ህዝብ በአንድ ሳምንት አጀንዳ አድርጓት ይራሳታል። እኔ እንደዛ እንድትሆን አልፈልግም፣ አሁንም አልፈልግም። እቺ ልጅ ወጣ አይኖ ማስተረብነት ይዟል ነገሩ። በጣም ቫይራል ወጣ፣ ስለሷ ቫይራል ተወጣ ብዙ ደረጃ ላይ እንድደርስ አስቤ ነው። ለምሳሌ ልንገራችሁ፣ ቃሉ ቡቲክ የሚባል ታስታውሳላችሁ? ሁላችንም እንደዚህ ለሱ በጣም ብዙ ቪዲዮ ሰርተንለት እስከ ኢንስታግራም ባለቤት ቴክስት እስከሚያደርግለት ድረስ ደርሷል። ታስታውሳላችሁ? እቺም እንደዛ ከዛ ሌቭል በላይ ነው የፈለኩት እኔ እንጂ እንዳንቺ ተሳሰብ እንዳንቺ ዱቅርና አስበን አይደለም። የነናት እኔ የምኖረው እዚህ እንዳንቺ አሜሪካ ነው የምኖረው፣ እሷ የምትኖረው ክፍለ ሀገር እዛ ጋር ነው። እንዴት ነው የሚሆነው ነገሩ? እንዴት ነው የሚሆነው? ሲጀመር እንዴት አሰብሽ? እንዴት ሐሳቡ መጣልሽ? ይሄ ሐሳብ ከሚመጣልሽ ለምን ለሷ ጥሩ ቪዲዮ ሰርተሽዋል አንቺ? አሁን መጀመሪያ ኮሜንት ከማድረግሽ በፊት ቪዲዮሽን አይቻለሁ። ቁንጅናውን አድንቀሽዋል፣ ቪዲዮ ሰርተሽዋል። አንቺ ቪዲዮ ብትሰሪላት እኮ እቺ ልጅ ካንቺው ተከታዮች የሆነ ቫራ የመውጣት እድል አላት። ለምን አልሰራሽላትም? ለምን አንቺ ያው ፊልተር ውስጥ ተደብቀሽ ሁማን ሳይቀርሽ ሜካፕ ሳይቀርሽ ቆንጆ ነሽ ከተባልሽ እኛ ደግሞ እቺ ተፈጥሮ የሆነ ቁንጅና ብናደንቅ እንዴት እንደዛ አሰብሽው ነው? እቺን ብቻ መልሽልኝ። እኔ አሁን እዚህ ጋር ቁጭ ብዬ ላንቺ መመለስ የራሱ በጣም ይቆጨኛል። ደስ ሰው አይተመስኝም እኮ አንቺ ሚኒሶታ ለኳስ ሄደሽ ሆቴል ውስጥ ቁጭ ብለሽ 2 ማይል በእግር ሄደሽ ስታዲየም ሳደርሽ የተመለሽ አሮጊት ነሽ እኮ። እንዴት ነው አንቺ አትሳሰብሽ? እንዴት አሰብሽ? እቺ ልጅ እኮ እኔ እንደዛ የሚያስብ ሰው ካለ እኔም በጣም ነው የምቃወመው። በቃ እንደዛ አይሆፕ ሁሉ ይሄ ቪዲዮ እየሰሩ አሉት እንደዛ አስቡ አይደለም። ምን እንኳን ለዚች ቆንጆ አይደለም ላንቺም ብዙ ስንቶቹ ያሽቃብጡ አይደል እንዴ? ይሄ ፊልተር አሚሆንሽ እንደዚህ ውጪ እስቲ ዊዛውት ፊልተር ኤኒ ፊልተር እንደዚህ ውጪና አሳይን እስቲ አንተ ቪዲዮ ስሪልኝ እስቲ እንደዚህ ወጥተሽ እኔ በጣም ነው የምገርምኝ እኮ አንዳንዴ አፍ ስላለሽ ብቻ የምታወሩ ሰዎች በጣም ነው የምገርሙ። አድርሱላት ጋይስ። በዚህ አጋጣሚ ጋይስ ሁላችሁም የሷን ቪዲዮ ፖስት ያረኳለው ሌላ ነገር አይደለም። ሁላችሁም ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ጥሩ ነገር ላይ እንድትደርስ ስላፈለኩ ነው። አመሰግናለሁ። ሁላችሁም ሼር ኮፒ ሊንክ አድርጉ፣ አድርሱላት ለዚህ ልጅ ከካም። አመሰግናለሁ። ባይ